ከሰሞኑ የተጀመረ ጥሩ ቢድዓ ወይም መልካም ግኝት ተመልከቱ። እዚህ ጋር ምን ይላል? ሶሉ ዐለ ነቢ። ሁላችሁም ኮሜንት ላይ ሶላዋት እያወረዳችሁ ይህ ነገር እንግዲህ በየከተማው በሰሞኑ ቻለንጅ ሆኗል። በየአውራ ጎዳናው በየመንገዱ ማለት ነው እየተሰቀለ ያለ ታፔላ ነው። ይሄውም የሆነው እንግዲህ ሰዎች ይህንን በማየት አስታውሰው ሶላዋት እንዳወርዱ ያግዛል ተብሎ ነው። ምንም እንኳን ይህንን ማድረጉ እንደዚህ ያለ ተግባር ከዚህ በፊት የተለመደ ነገር ባይሆንም እንዲሁ በቁርአንና በሐዲስም በዚህ መልኩ ሰዎች ሶላዋት እንዲያወርዱ ለማስታወስ በየመንገዱ መቼም እነዚህ ሰዎች ለቢድዓ ያላቸው አረዳድ ለቢድዓ ያላቸው ፍህም በጣም የተለየ ነው። እንግዲህ ሰላዋት ማውረድ ቢድዓ ሊሆን ማለት ነው። በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት ማውረድም ቢድዓ ሊሆን ማለት ነው። ለማንኛውም ይህ መንገድ ላይ የተጀመረውን ድርጊት በተመለከተ አዲስ ቢድዓ እየተደነገገ ሳይሆን የታዘዝንበት የሆነውን ሰላዋት የታዘዝንበት የሆነውን ዒባዳ አስታውሰን በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት እንድናበዛ በየወቅቱ በየቦታው በሳቸው ላይ ሰላዋት ማውረድን እንዳንረሳ የሚያደርግ አጋዥ የሆነ መንገድ እንጂ አዲስ የሆነ መጤ ተግባር አይደለም። ልክ ለምሳሌ ሱብሂን ሶላት ለመስገድ ሰውየው አላርም ቀጥሮ ቢተኛ ያ አላርም ለሱብሂ ሶላት ቢቀሰቅሰው ለሶላት ከእንቅልፉ እንዲቀሰቅሰው አላርም መቅጠሩ በዲኑ ላይ አዲስ የሆነን ቢድዓ ጨመረ ይባላል? ትክክለኛ አረዳድና ጤናማ የሆነ አቅል ያለው ሰው ይህንን ሊረዳ ይችላል። ምክንያቱም ይህ ሰው ያደረገው የታዘዘበትን ሶላት ወቅቱን ጠብቆ ለመስገድ አጋዥ የሆነን ነገር ተጠቀመ፣ ወሳኢልን ተጠቀመ እንጂ የሚባለው አዲስ የሆነን ነገር ደነገገ አይደለም የሚባለው። ነገሩ ከዚህ በላይ የህፃን ልጅ ወሬንና የሚያስቅን ነገር እንደሚያመጡ ይታወቃል። ይህ ሁሉ ነገራቸው ይታወቃል። የሆነች መውሊድ የምትባል ነገር አለች። ያችን ለመደገፍና ለመጠጋገን የሚፍጨረጨሯት መፍጨርጨር ናት። እንደምሰሟቸው ስለ ቢድዓ ሲያወሩ እንጀራም ቢድዓ ነው፣ ፓስታም ቢድዓ ነው፣ መኪናም ቢድዓ ነው ምናምን እያሉ እንደሚያወሩ ይታወቃል። አሁንም ጀሮ ላለው ሐቅን ፈላጊ ለሆነ አካል ቢድዓ ነቢዩ ሰለላሁ ዐለይሂ ወሰለም አዲስ መጤ ተግባርን የከለከሉት በዲኑ ላይ አዲስ ሸሪዓን መደንገግ አዲስ የሆነ ነገር ማምጣትን በተመለከተ ዱንያዊ ጉዳይን አይመለከትም። የታዘዝንባቸው የሆኑ ዒባዳዎችን ለመስራት የምንጠቀምባቸውን መንገዶች ወሳኢሎችን አይመለከትም። ቢድዓ የሚባለውን ነገር በትክክለኛ መልኩ ነቢዩ ሰለላሁ ዐለይሂ ወሰለም ባስጠነቀቁበት መልኩ መረዳት ያስፈልጋል። ነገር ግን ይህንን መንገድ በተመለከተ በየመንገዱ ላይ እንደዚህ አይነት ነገሮችን መጠቀም በተመለከተ ካለንበት ሀገር አንጻር የሚበረታታ ተግባር አይደለም። ምክንያቱም እኛ ይህንን ነገር ስናደርግ ሌላው ደግሞ የራሱ መገለጫ የሆነን ነገር ሊያደርግ ይችላል። ስለዚህ ለዒባዳ ማስታወሻነት ብለን ያደረገው ነገር ቀርቶ ወደ ሌላ ነገር ይቀየራል። ወደ ልክ እየተቀየረ አንድ ነገር ሲያደርግ ሌላው ሌላ ነገር እያደረገ ካልሆነ መስመር ውስጥ ስለሚገባ ይህ ነገር በእኛ ሀገር ተጨባጭ ተገቢ አይደለም። ይህ ተግባር እንደምታውቁት ስዑድን በመሰለ የኢስላም ሀገር እስላማዊ ሀገር ላይ ያማረና ውብ የሆነ ተግባር ነበር። ነገር ግን እንደ ሀገራችን ተጨባጭ ስንመጣ የተጀመሩ ነገሮችን አይታቸዋል። በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት አውርዱ የሚል እንደተጀመረው ሁሉ ሌሎች ደግሞ ምን አደረጉ? አላሁም ወጁዱን ቢላ መካን ብለው ቁርአን ሐዲስ ጋር የሚጋጩ እንደዚህ አይነት ጸረ እስላም የሆኑ እምነቶች የሚካሄዱበት ነገር እየተፈጠረ ነው። ልክ እንደዚሁ ሌላው ደግሞ ኢየሱስ ጌታ ነው ብሎ ደግሞ ሊለጥፍ ይችላል። ስለዚህ እንደ ሀገራችን ተጨባጭ የሚበረታታ ተግባር አይደለም። ሁላችንም ልንጠነቀቅ ይገባል።